አንዱ እግዚአብሔር ራሱ ከሰዎች ጋር የሚገናኝበት ህልም እንደሆነ ነው ሰው ግን አያስተውለውም ይላል ስለዚህ ይሄ ህልም መልአካዊ ከአምላክ የሚገለጽ ህልም አይነት ነው ለምሳሌ አቤሜሌክን በህልም ሲያስጠነቅቀው እናያለን ሳራን እንዳይወስድ ያዕቆብ ደግሞ ከምድር እስከ ሰማይ የተዘረጋ የወርቅ መሰላልን ሲያይ እንመለከታለን በጣም ይገርማል ላባን ደግሞ በህልሙ ሲያስጠነቅቀው እናያለን ዮሴፍ ያየው ህልም የፈርዖን እንጀራ ጋጋሪና ጠጅ አሳላፊ ያዩትን እነ ፈርዖን ያዩትን እነ ሰሎሞን ያዩትን እነ ናቡከደነጾር ያዩትን ተጠቅሰዋል በአዲስ ኪዳን ደግሞ ዮሴፍ ያየው ህልም አረጋዊ ዮሴፍ ሰባ ሰገል በህልም ወደ በሌላ መንገድ እንደሄዱ ያዩትን የጲላጦስ ሚስትም ራሱ ያየችው ህልም ሁሉ ምናየው ነገር ነው ስለዚህ እነዚህ ነገሮች ከላይ የሚገለጹ መልእክት ያላቸው ሲሆኑ እንግዲህ ህልም መልአካዊ በሚል ቋት ውስጥ መክተት እንችላለን እንግዲህ ይህ አይነት ህልም መንፈሳዊ መምህር ነው በደንብ አድርገን ማሰብ ያስፈልጋልና አንዱ መምህር ነው ለምሳሌ በልቡና በመጻሕፍት በመምህራን በተፈጥሮ አምላክ እንደምናውቁሉ በተመሳሳይ መልኩ ራሱ አንድ መምህር ሆኖ የሚያስተምር አይነት ነው ይሄ ህልም ግን እንደዚህ አይነትን ህልም ለመረዳት በጣም ጥሩ ብቃት ያስፈልጋል ወይም ደግሞ ጥሩ ህልም ፈቺ እንደ ዮሴፍና እንደ ዳንኤል ያስፈልጋል አሁን ዳንኤል ምን ብሏል ህልምን እንጂ የሚተረጉም እግዚአብሔር የገለጠለት ነው ይላል ስለዚህ ይሄ ናቡከደነጾር ያየውን ራሱ የወርቅ አንገቱ ደረቱ የብር ወገቡ የብር ጭንና ጭኑ የብረት እግርና እግሩ የብረትና የሸክላ ቅልቅል ምስል ነውና የሚተረጉምለት ጭምር አጥቷል ህልሙም ጠፍቶታል በመጀመሪያ ደረጃና ዳንኤልና ሰለስቱ ደቂቅ ተርጉመውለታል ስለዚህ እነዚህ ከላይ የሚገለጹ ህልሞችን ለመረዳት የፈጣሪ ኃይል ያስፈልጋል ማለት ነው ስለዚህ አሁን ይሄንን ለመለየት ትክክለኛ ነው አይደለም ለመለየት በጣም 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 ውስጣችንን ማጥራትና መንፈሳዊ ማንነትን መላበስ ይኖርብናል መንፈሳዊ ማንነትና ምናልባት ተደጋግሞ ሊታየን ይችላል ካሳሳችን ምን በዚህ ልንለይ እንችላለን ከረቂቁ ዓለም ጋራ የሚያገናኘንም መሰላል አድርገን ልናየው እንችላለንና ስለዚህ ይሄ አይነት ህልም ወይም ይሄ አይነት ተከስቶ ወይም ቢገለጽልን በደንብ አድርገን ለመረዳት ለማጤን ለመመርመር ጥሩ ብቃት ላይ መሆን አለብን አሊያም ደግሞ ይሄ ሊያግዘን የሚችል አንድ በጣም መንፈሳዊ ሰው ካጠገባችን ሊኖር ይገባል እንደነ ዳንኤል እንደነ ዮሴፍ ማለት ነውና ይሄ ህልም መልአካዊ ከእግዚአብሔር የሚገለጠው ህልም ብለን ብናየው የሚያረጋጋ ሰላም የሚሰጥ ትልቅ ሐሴት የሚሞላ ኃይልን የሚያጎናጽፍ ሰዎችን ከክፋት መንገድ ወደ በጎ መንገድ የሚመልስ ነው ይሄ በጣም በሁሉም ሊታወቅ ይችላል ይሄ እንግዲህ ይሄ ከእግዚአብሔር የሚገለጸው ህልም ለምሳሌ አንዳንዴ ጲላጦስ ሚስታውን ስትጨነቅ ታያላችሁ ይሄ ከክፉ መንገድ የሚመልስ ቢያስ ማስጨነቁም ለመልካም የሚሆን ህልም ነው ማለት ይሄ እንግዲህ ከአምላክ የሚገለጥ ህልም ነው እነዚህ ከአምላክ የሚገለጡ ህልሞች ከአምላክ የሚገለጹ ህልሞችን በደንብ አድርገን ማየት መመርመር ይጠበቅብናል ማለት ነው ተመልካቾቻችን የሚያረጋጋ መሆን አለበት ሰላም የሚሰጥ ፎይታ የሚሰጥ ኃይልን የሚያላብስ ነው ከህልም መልአካዊ በአጠቃላይ የምናየው እንግዲህ እነዚህ ሶል ድሪምስ የሚባሉ አሉ ደግሞ መንፈሳዊ ህልም ያህልሞች አሉ እንግዲህ ሰው ልጅ በፈተና ውስጥ ያልፋል ስለዚህ በዚህ መልኩ ህልም መልአካዊ ሊለይ ይችላል ማለት ነው ከአሳሳቹ ህልም ማለት ነው ሌላው ሁለተኛው ህልም ሰይጣናዊ የሚባል ህልም አይነት አለ ይሄ ደግሞ በጣም ግራ አጋቢ በሰቆቃ የተመላ በጣም አስፈሪ አስጨናቂ በተለይ የክፋት መልእክቶችን ያዘለ በመሆኑ ልንረዳው እንችላለን ለምሳሌ እንደ ሄሮድስ ይላሉ በጣም የክፋት ነገርን ይነግረው ነበር ይሄ እንግዲህ ህልም ሰይጣናዊ የሚባለው የህልም አይነት ነው መንፈስን የሚረብሽ ነው ከአምላክ እንደሚሰጥ የመረጋጋት ህልም ሳይሆን መንፈስን የሚረብሽ ኃጢአት ነውር የሞላበት የጭካኔ ነገር ያለበት በተለይ ደግሞ ጭካኔን የሚያስተምረን አይነት አድርጎ የሚያሳይ ነው አንዳንዴ ደግሞ በጣም አታላይ ስለሆነ የሌለንን ክብር ሰጥቶ እኛ ማንነታችን እናውቀዋለን ግን ልክ ሳንበቃ የበቃን አስመስሎ የሚያታልለን ህልም ማለት ነው በተንኮል ለመጣል
የሌለንን ነገር ቆልሎ ራሳችንን ሳናውቅ ሊጥለንም የሚያሳይ ህልም መሆኑን ግን በጣም መረዳት አለብን። በጣም አሁን እነዚህ አሁን እየነገርኳቸው ያሉት መንፈሳዊ አውዶች ነው። ወደ ኋላ ዝም ብሎ በባህሪያችን የምናየው ነገር አለ። አሁን ግን እነዚህ ግን ለየት ያሉ ናቸው። ህልም መልአካዊም ህልም ሰይጣናዊ ከኛ ውጪ ከኛ ሐሞት ወይም ከኛ ባህሪ ውጪ የሆኑ በሌላ አካል የሚመጡ ናቸው። ስለዚህ አንጥረን ለመለየት በጣም ጀግኖች፣ በጣም አስተዋዮች፣ በጣም ልባሞች መሆን ያስፈልጋል። ለምሳሌ አንድ አባት ሲጠቅሱ ሰምቼ እጅግ ገርሞኛልና አንዱ ሰይጣን እንዴት እንደፈተነው በህልሙ ነው ያጫወቱኝ። እኔ በጣም የገረመኝ ሲነግሩኝ እንደ ምሳሌ ነው የነገሩኝ። እና አንዱ እስከ 7ቱ ሰማያት ድረስ አየሁ አለ በህልሙና ምንም ከዚህ ግባ የሚባል ሰው አይደለም። ግን ሰይጣን ሲፈትነው ትንሽ ገና መንፈሳዊ ዓለም ገና ሲጀምር ነውና መንፈሳዊ ዓለም ሲጀምር ውጊያ አለ። በተለይ እነዚህ መንፈሳዊ ውጊያዎችን ማሪሳቅን ማንበብ ፊልክስዩስን አረጋዊ መንፈሳዊ ለዚህ ተነትናሉና በኋላ ይሄድና 3ቱን ሰማያት እንደነ ጳውሎስ ጎብኝቶ በህልሙ መጣ። በህልሙ ነው ያየው፣ ሌላ አካል አይደለምና ይሄድና ሮጦ ሄድና አባቴ ያላቸው አቤት እኔ እኮ ከዚህ ከምታየው ሰው ሁሉ የበለጥኩ የበቃሁ ነኝ አላቸውና ደንግጠው እንዴት ሆኖ አሉት። አይ ዛሬ በህልሜ እስከ 3ኛው ሰማይ ድረስ ወጥቼ ያየው። አንተ ወጣየኸው ታዲያ በቃው አይደለም አላቸው። አይ አልበቃም ልጄ ኃጢያት እንደውም በጣም ላይ ሰፍሯል አሉት። ተናዶ ሄደ፣ ተበሳጭቶ ሄደ። በሁለተኛው ቀን ምን ይመለከታል? የዓለም ውስጥ የሚሰራውን ኃጢያት ሁሉ ወለል አድርጎ አጅሮ ያሳየዋል። እየሮጠ ሄደ። አቤት አምላክ እንዴት ቻይ ነው! አቤት እንዴት ቻይ ነው! እኔ ህጉን የጠበቅኩ ነኝ። ሌላው ዓለምም አቤት የሚሰራው ኃጢያት እንደው አምላክ እንዴት ቻይ ነው! እኔ በቅቻለሁ፣ የሌላውን ኃጢያት ለይቼ አንጥሬ አውቄዋለሁ በህልሜ ያላቸው። እሳቸው ግን አስተዋይ ስለሆኑ የሰይጣን ፈተና መሆኑን አውቀዋል። አይ ኃጢያት ብሶብሃል እንጂ አልተሻለህም፣ ይሄማ የብቃት ምልክት አይደለም አሉት። ሶስተኛ ምን አላቸው? ርግብ መታ ላይ ስታርፍ በህልም አየሁ ይላቸዋል። ልክ እንደነ ባስሊዮስ አሁን ሲያስተምሩ ርግብ መታ ታርፍባቸው ነበር ይላልና እኔ እንደነ ባስሊዮስ ርግብ መታ ታርፋብኛለች በህልሜ፣ ከሌላው የበቃው ነኝ አላቸው። ጣውላ እንጨት መስላሃት ሊሆን ይችላል እንጂ ርግብማ አንተ ላይ በህልም አታርፍም አሉት። ተበሳጭቶ ሄደ። በአራተኛው ግን ከልጅነት እስከ ዕውቀት የሰራው ኃጢያቱ ተገለጸለትና በጣም አዝኖ መቼም ሁላችንም ኃጢያታችን ብናይ እንደነግጣለን። ያው እንደ መስታወት ወይም ትልቅ ስክሪን ሆኖ የእያንዳንዳችን ህይወት በድብቅ የሰራነው ነገር ግልጽ ተደርጎ ቢታይ ምን ያህል እንደምንሸበር ታውቃላችሁና አምላክ ሁላችንም በደል መሸፈኑ በጣም እናመሰግናለንና ከልጅነት እስከ ዕውቀት የሰራው ኃጢያቱ ታየውና በጣም እያዘነ እየለቀሰ ሄዶ በጣም አባቴ በጣም ዛሬ ያየሁትን በጣም ያሳዝናል። ምን አየህ ልጅ ያሉት። ከልጅነት እስከ ዕውቀት የሰራው ኃጢያቴ ታየኝ ብሎ ሲነግራቸው ልጅ አሁን ገና በቅተሃል ብለውታልና ብቃት ማለት ሰውን መወንጀል ራስን ከባድ አድርጎ ሌላው ማዋረድ ሳይሆን ትህትናን መላበስና የራስን ኃጢያት መመልከት ነው ብለው አስተምረውታል ይባላል። ስለዚህ እዚህ ላይ ነው በጣም መጠንቀቃል። ሰይጣን ሲፈልግ ራሱ ይለዋውጣል። አንዳንዴ ግራጋቢ አስፈሪ ጭንቀት ያለው እንደ ሄሮድስ የክፋት መልእክት ያዘለ ህልም ሊያሳይ ይችላል። ሁለተኛ ደግሞ የሌለንን ነገር ሰጥቶ የሌለንን ክብር አድርጎ አስመስሎ እንድንታበይ በትዕቢት ሊጥለን ሊያሳየን ይችላል። ስለዚህ ቢዋይስ በጣም እንደባብ ልባሞች መሆን እዚህ ላይ ያስፈልጋልና ብልሰው አይወድቅም አይታለልም። በጣም መጠንቀቅ ያስፈልጋል። ስለዚህ እዚህ ላይ መጠንቀቅ፣ ማየት፣ መመርመር፣ ማንጠር የኔ ድርሻ ነው፣ የእናንተ የምትመለከቱት ድርሻ ነው። ሶስተኛው ህልም ማለት ህልም ሐሞታዊ ይባላል። ምናልባት ክቡራን ተመልካቾቻችን 40 ደቂቃ ላይ ደርሰናል። ሰዓቱ እንዴት እየሄደ እንደሆነ አላውቅም፣ ግን በአንድ ዙር ላንጨርሰው እንችላለን። ይሄን ነገራችሁ ቀጣይን ክፍል ደግሞ ወይም ነገ ልገባ እችላለሁ፣ ምክንያቱም ረዘም ያለ ነገር ነው። ስለዚህ በ2-3 ክፍል ልንሄድበት እንችላለን። እዚህ ላይ ጥያቄያችሁ መልስ ያገኛችሁ ያላገኛችሁ በሚቀጥለው ክፍል እንሄዳለንና ሶስተኛው ህልም አይነት ህልም ሐሞታዊ አሁን የኢትዮጵያውን ዶክመንት ነው መነግራችሁ። እነዚህ እንግዲህ ከአራቱ ባህሪያት የተነሳ የሚታዩ እንደሆኑ ቀደምት የኢትዮጵያ ሊቃውንት በዝርዝር ጽፈዋል።
በተለይ መጽሐፈ ፈላስፋ ጠቢባን አለኝ እሱ በጣም የሚገርመኝ በግዕዝ የተጻፈ ዶክመንት ነውና እዛ ላይ ከአራት ነገሮች የተነሳ ህልም ይታያል ይላል ደም በልቀም ሳፍራ ሳውዳ ይላል ግዕዙ እንዲህ ይላል ህልሞች አለ ከነዚህ አራቱ ባህሪያት ይወለዳሉ ይላል ወሶቢያን ሳስ ደም በውስተ ስጋ ዝውቱ ጠባይ ደማዊ ይሬኢ በነዋሙ ግብረ ሰናይ ወመስተፍሲሂ ወአዲ ይሬኢ ህብራተ ቀያተ ወጻተ ደምሂ ይላል ወሶቢያን ሳይሳ ሳፍራ ዝውቱ ጠባይ እሳታዊ ይሬኢ ተጋዞተ ዋጽባይተ ወእሳተ ወህብራተ ብዙሃ ያለ ይቀጥላል ወደ አማርኛ እንመልሰው መሰለኝ ይሄ እንግዲህ በግዕዝ የተጻፈ መጽሐፈ ፈላስፋ ጠቢባን የሚል አንድ መጽሐፍ ላይ ነው ያገኘሁት መጽሐፉ ስላለኝ እዛ ላይ ያለውን እንደወረደ ልንገራችሁ እዛ ላይ ምን ይላል ህልሞች ግን የሚገኙት ከአራቱ ጠባያት መቀላቀል የተነሳ ነው ይላል እሳትነታችን ውሃነታችን ነፋስነታችን መሬትነታችን ለማለት ነው ይሄውም ይላል የደማዊ ባህሪ የሆነው ደም የሚባለው ስጋችን ውስጥ በጣም ሲነሳሳ ወይም ሲመላለስ ሰው ሲተኛ ምናልባት መልካም ስራዎችን አስደሳች ነገሮችን ላይ ይችላል አንዳንዴ በህልሙ በጣም ቀያይ ህብራተ ቀለማትን ላይ ይችላል ደም ከሰውነቱ ሲወጣ ሲፈስ ላይ ይችላል ይሄ እንግዲህ ደም የሚባለው የአንድ ደማዊ ባህሪው ሲጸናበት ወይም ሲመላለስበት ወይም ሲነሳሳበት የሚያሳየው ህልም ነው ብሎ ይጽፋል ስለዚህ ትንሽ ማብራሪያ ልሰጥ እችላለሁ በኋላ ሌላ እሳታዊ ባህሪ ሆነውን ምን ይላል ሳፍራ ይለዋል ይገልጽና ሳፍራ በስጋችን ውስጥ ሲመላለስ ይላል ሲነሳሳ ሰው ተኝቶ በህልሙ ጠብ ክርክር ላይ ይችላል ጦርነት ላይ ይችላል እሳት ላይ ይችላል ብዙ መብራቶች ላይ ይችላል መባረቅ ብልጭ ሲሉ ነጎድጓድ ገገግ ሲል መብረቆች ብልጭ ሲሉ ይሄ እንግዲህ እሳታማ ባህሪው የሆነው ሳፍራ በስጋ ውስጥ በሚመላለስበት በሚነሳሳበት ጊዜ እነዚህ ነገሮች ይላል ይቀጥልና ዳግመኛም ይላል ይቀጥላል በፀሐይ ውስጥ በሳለ መታጠቢያ ቤት ውስጥ ፍልውሃ ላይ ይችላል ሲታጠብ በተለይ ግን ፍልውሃ ውስጥ ገብቶ ላይ ይችላል ይሄ እንግዲህ የሳፍራ የሚባለው እሳታማ ባህሪ ሲነሳሳ የሚያሳየው ነው ይላል ይሄ ፍልስፍና መጽሐፍ በመቀጠል በልቀም የተባለው የውሃዊ ባህሪያችን የውሃው ባህሪ በሚነሳሳበት በሚመላለስበት ጊዜ ሰው በህልሙ ባህር ላይ ይችላል ወንዞችን ላይ ይችላል በረዶ ላይ ይችላል ዝናብ ዶፉ ጎርፉ ላይ ይችላል ውርጭ ላይ ይችላል ውሃ ሲጠጣ ላይ ይችላል እንግዲህ ውሃ ሲጠጣ ላይ ይችላል እኔም እስቲ ውሃን ጎንጨት ልበል እዛው እና ይሄ እንግዲህ በእውኑ ነው በህልሙ ላይ ይችላል ማለት ነው እንግዲህ ይሄ እንግዲህ በልቀም የሚባለው የውሃ ባህሪ ሲመላለስ ነው የመጨረሻው ሳውዳ የሚባለው ደግሞ የመሬታዊ ባህሪ ሲመላለስበት ይላል መጽሐፈ ፈላስፋ ጠቢባን ጨለማ ላይ ይችላል ይሄ ደግሞ ትንሽ ከመሬት ጋር ይያያዛል ሙታንን ላይ ይችላል የሞቱ ሰዎች በድንገት ያለፉትን ሰዎች ሊያሳየው ይችላል መቃብራት ቦታ ሊያሳየው ይችላል የሐዘን ስርዓት የለቅሶ ስርዓት የሆነ የሐዘን ልብሶችን ላይ ይችላልና ይሄ ደግሞ ይሄ ሳውዳ ይሄን ሲያይ ደግሞ ሰውየው ወደርሱ ይላል ይበው ፍርሃት ወራድ ፍርሃትና ረአድ ይገባል ይላል አሁን እንግዲህ እነዚህ አራቱ ሳፍራ ሳውዳ ደም በልቀም የሚባሉ ከአራቱ ባህሪያት የሚመነጩ አራቱ ህልም ሐሞታዊ የሚባሉ ነገሮች በሰውነታችን ውስጥ በሚነሳሱበት ጊዜ እነዛን ህብራትን ያሳየናል ብሎ ይሄ መጽሐፍ ያስቀምጣል ይሄ እንግዲህ ከእግዚአብሔርም አይደለም ከሰይጣንም አይደለም ህልም መልአካዊ አይደለም ህልም ሰይጣናዊ አይደለም በጣም መጠንቀቅ ያስፈልጋል ብቻ ከተገነባንባቸው ውቅሮች የሚመጣ ነው እና አንድ ቅዱስ መጽሐፍ ጥቅስ ሳነብ በጣም ገርሞኛል ኢሳይያስ 29:8 ላይ አንቡ ምን ይላል ተርቦም እንደሚያልፍ ሰው ይሆናል ይላል ተርቦ እንደሚያልም ሰው አሁን የራበው ሰው ህልም ሲያይ ምን ይላል በህልሙም ይበላል ይላል ርቦታላ በህልሙ ሲበላ ጮማ ሲቆርጥ ጠጁን ሲጨልጥ ነገር ግን ይነቃል ሰውነቱ ግን ባዶ ነው ተጠምቶም እንደሚያልም ሰው ይሆናል በህልሙም እነሆ ይጠጣል ነገር ግን ይነቃል እነሆም ይዝላል ሰውነቱ አምሮታል ይላል ሰው ስለዚህ ሰዎች በሚያምራቸው ነገር በመብል በመጠጥ ጊዜ እነዚህ ባህሪያቶቹ
ሲያይሉበት ምኞቱ ሲያይልበት ከነዚህ ሐሞታት ተዋቅሮ ጋራ እነዚህ ህልሞች በተለያየ ህብር ይገለጻሉ የሚል ፈላስፋ ጠቢባን ከኢትዮጵያው ዶክመንት ብራናው ላይ ካለው ይሄንን አንብቤላችኋለሁ። እንደውም ሰዎች የሚያስቡትን ነው የሚያሳየው ይላል። የሚያስቡትን የሚመኙትን እንደውም አንዱ ምን ይባላል ሹመት ይመኝ ነበር ይላል። መሪ ለመሆን ይመኛልና በህልሙ እንግዲህ ምኞቱን ነው የሚያየውና በህልሙ ዘውድ ጭኖ ነጭ ፈረስ ላይ ተቀምጦ መጎናጸፊያ ተጎናጽፎ ጦር ሰራዊት አጅቦት በህልሙ ያለ እንግዲህ ስለ መንገስ ስለሚያስብ የሚያስበው ለምሳሌ ኮምፒውተር ላይ ያሉ ስለ ኮምፒውተር ላይ ይችላሉ፣ ሯጮች ሲሮጡ ላይ ይችላሉ፣ ሼፎች ስለ ምግብ ላይ ይችላሉ። ይሄ እንግዲህ ቀን ውሎን ነው የሚያስቡት ያሳያቸዋልና ካባ ለብሶ ዘውድ ደፍቶ ጦር ሰራዊት አጅቦት ያይና ጓደኛው ጋር ሄድና ጓዴ አለው አቤት ተለያየን እናንተ ተለያየን ከዚህ በኋላ በቃን አለው። ደንግጦ ጓደኛው እንደምን ሆንክ ጓዴ አለው። ህልም አየሁ አለው። ምን አየ? ነጭ ፈረስ ላይ ተቀምጬ መጎናጸፊያ ተጎናጽፌ ዘውድ ደፍቼ ጦር ሰራዊት አጅቦኝ አየሁ። ልነክስ ስለሆነ ካንተ ጋር ያለን ደረጃ ተራርቀናል አለው። ግን ጓደኛው ተንኮለኛ ነው። አናደደው። ምን አለው? አይ ጓዴ ፈረስ እኮ ሞት ነው ልትሞት ነው መሰለኝ አለው። እና በጣም ደነገጠና እንዴ አጅቦኝ የሚሄደው ጦር ሰራዊት አለው። ይሄማ ሊቀብርህ የሚጓዘው የድሩ ህዝብ ነው አለ። ተናደደና አረፈረሱ ላይ አልቀረውም ዱብ አልኳለ። ይሄማ ስትቀበር ነው አለ። በጣም ይበሳጭና ዱብ ብዬ አልቀረውም እንጣጥ አልኳለ። ነፍስ ወደ ሰማይ ስትወጣ ነው አለ። እና ተበሳጨና ጭራሽ ህልም አላየሁም አለ። ይሄ ይሻላል ማለት ነው። እና አይነት ነገሮች አሉ። ሰው የሚያስበውን የሚመኘውን ሊያሳዩት ይችላሉ እነዚህ ባህሪያቶቹ ማለት ነው። ባህሪያቶቹ ሌላው አንድ ቦታ ላይ ያነበብኩት በጣም ቀልድ ከህልም ጋር የተያዘ አሁንም ላጋራላችሁ ወዳለውና ሰውየው በህልሙ ምን ይመለከታል? የሆነ በሬ ሲያባረረው ያለና ጥቁር በሬ አባርሎት ገደል ውስጥ ከቶት ብቻ አመለጠና ህልም ፈቺ ጋር ሄደና ጥቁር በሬ ሲያባረረኝ አየው። አመለጥከው? አዎ። በጣም ጥሩ ነገረኛ ሰው ሊሆን ይችላል አምልጠዋል አሉት ይባላል። በነጋታው ደግሞ ቀይ በሬ ሲያባረረው አደረ። አሁንም ነገራቸው ሞከሩለት ዝም ብለው ፈቱት። በሶስተኛው ቀን ቡራ ያሉ አየ እያለ በቃ ስለ በሬ ነው የሚያልመውና ህልም ፈቹ በስጨታሉና እንዴ ሁሌ የምታየው ስለ በሬ ነው የምታየው ምን ላይ የተኛ ነው ይሄን ህልም የምታልመው አሉት። አይ ሳር ፍራሽ ላይ የተኛው ነው አላቸው። ታዲያ የበሬው ቀለብ ላይ የተኛ እንዴት አያባረርህም ማለት እና የምንተኛበትም ሁኔታ ወሳኝነት አለው ክቡራን ተመልካቾቻችን። ስለዚህ ሳፍራ፣ ሳውዳ፣ ደም፣ በልቀም የሚባሉ ህልም መልአካዊ፣ ህልም ሰይጣናዊ እና ህልም ሐሞታዊ ተብሎ የኢትዮጵያው ዶክመንት እንግዲህ ለይቶ አንጥሮ በዚህ መልኩ አቅርቦልናልና ተመልካቾቻችን እነዚህ ነገሮች በደንብ አድርገን ማየት ይገባናል። አሁን አንድ ትንሽ ጥናት ነገራችሁ አበቃለሁ። ሰዓቱ በጣም ሄዶብኛል። ይገርማል። የዛሬው ነገር 50 ላይ ከበቃን እናቆመዋለን። ከሐሞታዊ ህልም ጋር ተያይዞ የሚታዩት ናቸው። በተለይ የሃና ኒኮላስ ጥናት ይሄንን አስረጋጭ ነውና ወደ 320 ጎልማሶችን ነው ሪፖርት ምን ህልም እንደሚያዩ ጥናት የተደረገባቸውና 48% ለህልም አላሚ የታወቀ ስም የተሰየመ ሰውን ወክለዋል። 35% በሚሆኑት ባህሪያት በማህበራዊ ሚናቸው ለምሳሌ ወታደር ሊሆን ይችላል፣ ፖሊስ ሊሆን ይችላል፣ ከህልም አላሚው ጋር ባላቸው ግንኙነት ተለይተዋቸዋል። 16% አልታወቁምና 32% በመልክ ተለይተዋል። 21% ካዩትን በጠባይ ለይተዋቸዋል። 48 ደግሞ በገጽ ወይም በፊት ተለይተዋል። 44% ደግሞ በማወቅ ብቻ ተለይተዋልና 55 ካዩት 55 መካከል አንዳንዶቹ ትምህርት ቤት ውስጥ ሆነው አይተዋል። ይሄ ኖርማል ህልም ነው። አስተማሪዎች ሆነው አይተዋል። ማጥናት ውስጥ አይተዋል። ሁለተኞቹ ሰዎች ሲያሳድዷቸው አይተዋል። አንዳንዴ ደግሞ ጾታዊ ግንኙነት አይተዋል። መውደቅ ሲወድቁ ደግሞ አይተዋል። ይሄ እንግዲህ እነዚህ ብዙ ሰዎች ባንድ ላይ ያቀረቡት የህልም ሪፖርት ነው። ግማሾቹ ደግሞ ዘግይተው ሲደርሱ፣ ግማሾቹ በህይወት እያሉ የሞተ ሰው ያዩአሉ፣
እንግዲህ በህይወት እያለ የሞተ ሰው ማለት ነው። ግማሾቹ በአየር ላይ ሲበሩ ሲወረወሩ ያዩ አሉ። ሌሎቹ ደግሞ ገደል አካባቢ ደርሰው ለመውደቅ አፋፍ ላይ ሲሆኑ፣ ግማሹ በአካላቸው ላይ ጥቃት ሲሰነዘር አይተዋል። ግማሹ እርቃናቸውን ሆነው አይተዋል። ግማሾቹ ሲበሉ አይተዋል። ግማሾቹ ሲዋኙ አይተዋል። ግማሾቹ ነፍሳትን ሲያዩ አይተዋል። ግማሾቹ ጥርሳቸው ሲወልቅ አይተዋል። ግማሾቹ ደግሞ ሲታሰሩ አይተዋል። ተገቢ የሆነ ያልሆነ አለባበስ ለብሰው አይተዋል። እንደገና ደግሞ ህፃን ሆነው ያዩም አሉ። እንደገና ተወልደው ህፃን ሆነው ያዩ አሉ። እኔ እንግዲህ ሪፖርቱ ነውና አንድ ላይ አጠኗቸው። ግማሾቹ ደግሞ መጸዳጃ ቤት ሆነው አይተዋል። አፍረው አይተዋል። እሳት ያዩ አሉ። ብዙ አይነት ነገሮች አሉ። እንግዲህ እነዚህን ሁሉ መዘርዘር አልችልም። በግማሽ ነቅተው በአልጋ ላይ እጅ እግራቸው ተሳስረው ያዩ አሉ። ማዕበል ውስጥ ያዩ አሉ። የተቃራኒ ጾታ ያዩ አሉ። ገንዘብ በህልማቸው ሲያገኙ ያሉ እና ይሄ ሁሉ ጥናት የሚያሳየው ምንድነው? ሰዎቹ እንግዲህ እነዚህ የሰውነታቸው ባህሪያት በሚያሳያቸው ልኬት እጅግ ብዙ ግማሾቹ አንድ ዩኤፍኦ ያዩ አሉ። ግማሾቹ ወደ አንድ ፕላኔት ውስጥ ገባን ያዩ አሉ። ግማሾቹ ርዕደ ምድር ያዩ አሉ። ግማሾቹ በህልማቸው መተንፈስ አልቻሉም የሚሉ አሉ። እንግዲህ ከ1956 እስከ 2000 ድረስ ያጠኑት ጥናት ግን በህልም በብዛት ሲበሩ ያዩ ሰዎች ናቸውና በመቶኛ ጭማሪ ጨምሮ ሪፖርቱ አይተዋል እና ግማሾቹ በአየር ላይ ሲጓዙ አይተዋል። እንግዲህ እነዚህ ሁሉ የህልም አይነቶች የህልም ዝርዝሮች እንግዲህ የተጠኑ ናቸው። አብዛኛው ጥናትና ምርምር ከተደረገባቸው ሰዎች መካከል አብዛኛዎቹ እነዚህን ህልሞችን አይተዋል። እንግዲህ ምን ያህል ትክክል ነው አይደለም የሚለውን እናንተ እዩት። ስለዚህ አሁን በዛሬው መርሃ ግብራችን እንግዲህ ህልምን አይተናል፣ ራእይን አይተናል፣ የህልምና የራእይ ልዩነትን ተመልክተናል። ህልም በኢትዮጵያውያን እሳቤ የሚለውን አይተናል። ህልም መልአካዊ፣ ህልም ሰይጣናዊ፣ ሳፍራ ሳውዳ ደም በሊቀም የሚባል ሐሞታዊ ህልምን አይተናል። በእነዚህ ላይ ተመስርተው ደግሞ የተጠኑ ጥናቶችን በተወሰነ መልኩ ተደጋጋሚ ዩዥዋል የሆኑ ህልሞችን እንደሚያዩ አይተናል።